ጽድት ያለ ልብስ በቃ ሽመናው ጽድት ያለ ሸማኔው ይሄ ከለር ከዚህ ከለር ይሄዳል ብሎ አዋህዶ የሰራው ልብስ ነው። በጣም ነው የሚያምር። እዚህ ጋር ኦሬንጁ፣ እዚህ ጋር ደግሞ እዩት፣ ይሄ አረንጓዴ ከለር ነው። በጣም ነው የሚያምረው። እዚህ ጋር ከጥለቱ ከላይ የተሰሩት ዲዛይኖች ከመነኑ ላይ የተቀመጡት ራሱ በጣም ውብ ናቸው። አሁን ይሄ አራቱ አርብ ሲገጣጠም በጣም የሚያምር እይታ ነው ያለው። እዚህ ጋር ያሉት ነገሮች ደግሞ እንዴት እንደሚያምሩ ይሄን ሁለቱን ዲዛይን እንደዚህ የከፈለው ነገር በጣም የሚያምር ነው። እነዚህ የተናበቡ የሚሄዱት ነገሮች በጣም ያምራሉ። እንደምታዩት ከለር የለም። ይሄ አረንጓዴው ከለር ጠቆር ያለ አረንጓዴው ከለር አረንጓዴ ወርቀ ዘብ ጋር ተዋህዶ ነው የተሰራ። በጣም ያምራል። ዲዛይኑ ደስ የሚል ከለር ነው። አሁን ይሄ ለግሩፕ፣ ለምርቃን፣ ለሰርግ ለፈለጋችሁት ፕሮግራም መሆን ይችላል። መነኑ ጽድት ያለ መነን፣ ሁለት አይና መነን ነው። ሰላም ጤና ይስጥልኝ። እንደምናችሁ የብሌን አበሻ ቤተሰቦች፣ ዛሬ ደግሞ የምናሳያችሁ ለሰርግ፣ ለምርቃን፣ ለክርስትና የሚሆኑ ትልልቅ ልብሶች አዳዲስ የሆኑ አዳዲስ ዲዛይን ናቸው። እንደምታያቸው ከዚህ ልብስ እንደምታዩት እናሳያችኋለን። አብራችሁን ቆዩ። እዚህ ልብስ ጀምር። በጣም የሚያምር ልብስ ነው። ደስ የሚል ከለር አገባብ ነው ያለው። የሌለው ከለር የለም። እንደምታዩት በጣም የሚያምር አሁን ይሄ ለሰርግ፣ ለሙሽሪት እናት፣ ለሽምግልና ለፈለጋችሁት ፕሮግራም የሚሆን ልብስ ነው። ለክርስትና፣ ለምርቃን ፕሮግራም ያለባችሁ ከምንም ያልታየ አዳዲስ ዲዛይን ናቸው። እነዚህ ከሸማኔ እንደወጡ ናቸው። ከለሩ ሻይን የሚያደርግ ነጭና ቢጫ ወርቀ ዘብ የገባበት ነው። በጣም ነው የሚያምረው። እዚህ ላይ ይሄ ሲጨመር በጣም የሚያበራ ከለር አድርጎታል። እንደምታዩት እዚህ ያሉት ከለሮች የተለያዩ ከለሮች አለው። በጣም አሪፍ ልብስ ነው። አዳዲስ ዲዛይን ናቸው። ነጠላው ይሄን ይመስላል። እንደምታዩት የሚያምር ነጠላ አለው። አሁን ይሄ ትከሻ ላይ ጣል ሲደረግ የሚያምር እይታን ያለው። አሁን ይሄ ለሰርግ፣ ለፕሮግራም ያለባችሁ፣ ለክርስትና ላለባችሁ፣ ትልልቅ ፕሮግራም ላለባችሁ በጣም የሚያምር ልብስ ነው። አሁን ይሄ ሲለበስና ሲሰፋ ከወገብ በላይ በፈልጋችሁ ዲዛይን ተሰርቶ ሲያልቅ የሚያምር ልብስ ነው። ይሄ ልብስ አልቆለት 30 ሺህ ብር። የዛሬው ልብስ በጣም የሚገራረሙ ልብሶች ናቸው። እንደምታዩት በጣም የሚያምር ልብስ ነው። ይሄን ደግሞ እዩት። በጣም ጽድት ያለ ልብስ በቃ ሽመናው ጽድት ያለ ሸማኔው ይሄ ከለር ከዚህ ከለር ይሄዳል ብሎ አዋህዶ የሰራው ልብስ ነው። በጣም ነው የሚያምር። እዚህ ጋር ኦሬንጁ ጋር ደግሞ 90 ቁጥር ቸኮሌት ከለር፣ እዚህ ጋር ደግሞ ሰማያዊ ከለር በጣም የሚያምር ከለር እይታ ነው ያለው። ወርቀ ዘቦ ሻይን እንዲሆን እዚህ ጋር የተጠቀመው ሸማኔው በጣም የሚያምር እይታ ያለው ልብስ ነው። ቆንጆ ነው። አዋህዶ የሰራው ከለር ራሱ በጣም ነው የሚያምር። በጣም የሚገርም ልብስ ነው። አሁን ይሄ አራቱ አርብ ተገጣጥሞ ሲሰፋ በጣም የሚያምር እይታ ያለው ልብስ ነው። ይሄ ልብስ በፈለጋችሁት ከለር ከወገብ በላይ ተሰርቶላችሁ 30 ሺህ ብር ነው። ትልልቅ ልብሶች ናቸው እነዚህ። ሰርግ፣ የልጅ ምርቃን ያለባቸው እናቶች የሚሆን ልብስ ነው። ከምንም ያልታየ አዳዲስ ዲዛይን ናቸው እነዚህ። በጣም ይሄ ኦሪጂናል። አሁን ይሄ ኮፒ እየሆነ ሲሄድ ይሄ ዲዛይኑ እየጠፋ ነው የሚሄደው። አያምርም እንደዚህ። ይሄ ግን የመጀመሪያ ስለሆነ የመጀመሪያ ዲዛይን የሚመስል ነገር የለም። እኛም በስራው ዓለም ስላለን የመጀመሪያ ዲዛይን እና ኮፒ እየሆነ እየተራባ ሲሄድ ዲዛይኑ ያለው ውበቱም እየቀነሰ የሆነ ነገሩ እየጎደለ ነው የሚመጣው። ይሄ ግን ኦሪጂናል ነው። ገና አዲስ ዲዛይን ነው። መነኑ ሁለት አይና ነው። በፈልጋችሁ ዲዛይን ይሰራላችኋል። ምርቃን፣ የሰርግ፣ የልጅ ሰርግ ያለባችሁ እናቶች በፈልጋችሁት ፕሮግራም የሚሆን ነው። እንደምታዩት ቆንጆ ልብስ ነው። የዛሬ ልብሶች ከማንም ያልታዩ አዳዲስ ልብሶች ለእናንተ ይሆናሉ ብዬ ከሸማኔ አዳዲስ ልብሶች ተጨንቄ ነው ያመጣሁላችሁ። ይሄን ባቀርብ ለደንበኞች ያስደስታቸዋል ብዬ መርጬ ነው የገዛሁት። በጣም ነው የሚያምር። ይሄን እንደሞዩት ይሄ አረንጓዴ ከለር ነው። በጣም ነው የሚያምረው። እዚህ ጋር ከጥለቱ ከላይ የተሰሩት ዲዛይኖች ከመነኑ ላይ የተቀመጡት ራሱ በጣም ውብ ናቸው። አሁን ይሄ አራቱ አርብ ሲገጣጠም በጣም የሚያምር እይታ ነው ያለው። እዚህ ጋር ያሉት ነገሮች ደግሞ እንዴት እንደሚያምሩ ይሄን ሁለቱን ዲዛይን እንደዚህ የከፈለው ነገር በጣም የሚያምር ነው። እነዚህ የተናበቡ የሚሄዱት ነገሮች በጣም ያምራሉ። እንደምታዩት የሌለው ከለር የለም። ቆንጆ ከለር አገባብ ነው ያለው ሸማኔው። ይሄ ከለር ከዚህ ከለር ይሆናል ብሎ በጣም ቆንጆ አድርጎ ነው የሰራው። ነጠላው እንደምታዩት ይሄ ነው። እኔ ከትከሻ ላይ ጣል ሲደረግ የሚያምር እይታ ያለው ልብስ ነው። ይሄም ለፈለጋችሁት ፕሮግራም የሚሆን ልብስ ነው። የልብስ ከወገብ በላይ በፈለጋችሁት ዲዛይን ተሰርቶ አልቆለት 28 ሺህ ብር። የመነኑ ጥራት ታውስ ጽድት ያለ መነን ነው። ቀጣይ ልብስ ይሄ ደግሞ ዋው ነው የሚያሰኝ ትልቅ ልብስ ነው።
በጣም የሚያምር ልብስ ነው እንደምታዩት። እዚህ ጋር የተነሳበትና እንደዚህ የሄዱ እነዚህ የተሰሩት ነገሮች በጣም ቆንጆ አድርጎ ነው የሰራው። ሻይን ያደርጋል። የተለያየ ወርቀ ዘቦች ገብተዋል። በጣም ደስ የሚል ሻይን ከለር ነው። አሁን ጥበብ አንዳንድ ጊዜ ሻይን ማድረጉ ጥበብነቱን ነው የሚያስታውቅ። ዝም ከሚል ደግሞ ሻይን ከለሮች ለጥበብ በጣም ውበት ያለው ልብስ ነው። ትልቅ ልብስ ነው። አሁን ለፈለጋችሁት ፕሮግራም መሆን ይችላል። ለሰርግ፣ ለክርስትና ትልቅ ፕሮግራም ያለባችሁ እናቶች የሚሆን ልብስ ነው። የማይሰለች ከለር ነው። ደስ የሚል ነው። ነጠላው ይሄን ይመስላል። አሁን ይሄ ትከሻ ላይ ጣል ሲደረግ የሚያምር ውበት ያለው ልብስ ነው። ይሄ ልብስ በፈለጋችሁት ዲዛይን ተሰርቶ አልቆለት 28 ሺህ ብር። የዛሬ ልብሶች የሚገራርሙ ናቸው። በጣም በደንብ ተለቅመው ይሄ ልብስ ለደንበኛ ቢቀርብ የማያሳፍሩ ልብሶች ናቸው ብለን ነው አቀረብንላችሁ። ቀጣይ ልብስ እዩት። ደግሞ በጣም የሚያምር ልብስ ነው። ደስ የሚል ከለር አገባብ ነው ያለው። ይሄ አረንጓዴው ከለር ጠቆር ያለ አረንጓዴው ከለር ከአረንጓዴ ወርቀ ዘብ ጋር ተዋህዶ ነው የተሰራ። በጣም ያምራል። ዲዛይኑ ደስ የሚል ከለር ነው። አሁን ይሄ ለግሩፕ፣ ለምርቃን፣ ለሰርግ ለፈለጋችሁት ፕሮግራም መሆን ይችላል። መነኑ ጽድት ያለ መነን፣ ሁለት አይና መነን ነው እንደምታዩት። ይሄውን አራቱ አርብ ሲገጣጠም የሚሰጠውን ውበት ስታዩት በጣም የሚያምር ልብስ ነው። ነጠላው ይሄን ይመስላል። ያው ትከሻ ላይ ጣል ሲደረግ የሚያምር ውበት ያለው ልብስ ነው። የልብስ በፈልጋችሁት ዲዛይን ተሰርቶ አልቆለት 30 ሺህ ብር። ቀጣይ ልብስ እዩት። ይሄ ደግሞ በጣም የሚያምር ነው። ግሪን የተለያየ ወርቀ ዘቦች ገብተውበታል። የሚያምር ዲዛይን ነው። ይሄም አዲስ ልብስ ነው። በፈልጋችሁት ዲዛይን ከወገብ በላይ ተሰርቶላችሁ ይሄ ልብስ 28 ሺህ ብር ነው። ነጠላው ይሄን ይመስላል። በጣም ያምራል። አሁን ይሄ በግሩፕ ይለበስ፣ ለሰርግ፣ ለክርስትና ለፈልጋችሁት ፕሮግራም የሚሆን ልብስ ነው። መነኑ ጽድት ያለ ነው። ያው ሁለት አይና ነው። ሁሌም እንደምንነግራችሁ ሁለት አይና ነው። ጽድት ያለ ነው። ወገብ በላይ በፈልጋችሁት ዲዛይን ይሰራላችኋል። አሁን ይሄ በግሩፕ ይለበስ። በጣም የሚያምር ልብስ ነው። የዛሬ ልብሶች አዳዲስ ናቸው። በጣም የሚገርሙ ልብሶች ናቸው ያስገባውላችሁ። ትልልቅ ፕሮግራም ያለባችሁ ሰዎች እዚህ አሁን ብትመርጡ ቆንጆ ቆንጆ ልብሶች ናቸው። ቀጣዩን አሳያችኋለሁ። ይሄ ደግሞ በጣም የሚያምር ልብስ ነው። ደስ የሚል ከለር አገባብ ነው ያለው። መደቡ ኦሬንጅ ነው። ከዛ አረንጓዴ ያለው፣ ቀይ ያለው እንደምታዩት በጣም የሚያምር ከለር ያልገባበት ከለር የለም። የሚያምር እይታ ያለው ልብስ ነው። እንደዚህ አይነት ከለር ለምትፈልጉ የሚሆን ልብስ ነው። ደግሞ ይሄ መነኑ ቆንጆ መነን ነው። ነጠላው ይሄን ይመስላል። አሁን ይሄ በግሩፕ ይለበስ። በጣም የሚያሳምር ልብስ ነው። ይሄ ልብስ ከወገብ በላይ በፈልጋችሁ ዲዛይን ተሰርቶ አልቆለት 28 ሺህ ብር። ቀጣይ ልብስ እዩት። ይሄ ደግሞ ደስ የሚል እይታ ያለው ልብስ ነው። ሻይን ያደርጋል። ከለሩ መደቡ እንደምታዩት ደስ የሚል ብራይትነስ 74 ቁጥር ነው። ደስ የሚል ከለር ነው ያለው። አሁን በግሩፕ ልብሱት የሚያሳምር ልብስ ነው። ይሄን ከወገብ በላይ በፈልጋችሁ ዲዛይን ተሰርቶ አልቆለት 20 ሺህ ብር ነው። ነጠላው ይሄን ይመስላል። አሁን ይሄ ትከሻ ላይ ጣል ሲደረግ የሚያምር እይታ ያለው ልብስ ነው። ፈልጋችሁ ዲዛይን በዚህ ይሰሪልን በዚህ ብትሉ ይሰራላችኋል። ላሳያችሁ። እቺ ደግሞ መካከለኛ ጥለት ናት። አዲስ ልብስ ናት። እቺም እንደምታዩት ደስ የሚል ከለር አገባብ ነው ያላት። መነኑ ቆንጆ መነን ነው። ሁለት አይና ነው። ነጠላው ይሄን ይመስላል። አሁን በግሩፕ ቢለበስ የሚያሳምር ልብስ ነው። የልብስ ፈልጋችሁ ዲዛይን ተሰርቶ አልቆለት 16 ሺህ ብር። እቺም አዲስ ዲዛይን ናት። እንደምታዩት ቆንጆ ልብስ ናት። ቀጣይ ልብስ እዩት። ይሄም ቆንጆ እይታ ያለው ልብስ ነው። ሻይን ያደርጋል። እነዚህ ነገሮች ሻይን ያደርጋሉ። መደቡ ደስ የሚል ከለር ነው እንደምታዩት። ይህችም መካከለኛ ጥለት ናት። ከመነኑ ላይ የተቀመጡት ነገሮች ደግሞ በሽመና የመጡ ሆነው ጥልፍ ይመስላሉ። ይህም ቆንጆ ነው። በፈለጋችሁ ዲዛይን ከወገብ በላይ ተሰርቶ አልቆለት 17 ሺህ ብር። ስዩት በጣም የሚያምር እይታ ነው ያለው። ሻይን ያደርጋል። እነዚህ ዳያመንዶቹ ደግሞ ለልብሱ ውበት እንዲኖር አድርጎታል። በዚህ ተከትለው የሚሄዱት ወደዚህ ተከትለው የሚሄዱት እዚህ በዚህኛው ፍላወሩ ቆንጆ እይታ ያለው ልብስ ነው። ይሄ በፈልጋችሁ ዲዛይን ተሰርቶ አልቆለት 28 ሺህ ብር ነው። ይህም ለክርስትና፣ ለሰርግ፣ ለፈልጋችሁ ፕሮግራም የሚሆን ልብስ ነው። ይሄን አሳያችኋለሁ። ነጠላው ይሄን ይመስላል። ትልቅ ነጠላ ነው። ራሱ ነጠላው በጣም የሚገርም ነጠላ ነው። ቀሚስ ነው የሚያህለው እንደምታዩት።
ደስ የሚል እይታ ነው ያለው። አሁን ይሄ ትከሻ ላይ ጣል ሲደረግ ያለውን ሞገስ እዩት። አሁን ይሄ ለሰርግ፣ ለክርስትና፣ ለፈለጋችሁ ፕሮግራም መሆን የሚችል ልብስ ነው። በግሩፕ ቢለበስ፣ ለብቻም ቢለበስ፣ ለሽምግልና፣ ለፈለጋችሁት ፕሮግራም ይሆናል። ቆንጆ ልብሶች ናቸው። በጣም የሚገራረሙ ልብሶች ነው ያስገባሁት። አይደለም ካሜራማን ድምጽ የለ። ቀጣይ ደግሞ መካከለኛዎችን አሳያችኋለሁ። ቀጣይ ልብስ ያት እቺ ደግሞ ጥቁር መደብ ሆና የተለያየ ከለር ገብቶባታል። እንደምታዩት ቆንጆ ልብስ ናት። 45 አርብ ናት። እቺ ልብስ 5 አርብ ልብስ ናት። 5 አርብ ነው። ፋብሎ ይሰራላችኋል። ነጠላው ይሄን ይመስላል። ትከሻ ላይ ጣል ሲደረግ የሚያምር ውበት ያለው ልብስ ነው። የልብስ በፈልጋችሁት ዲዛይን ተሰርቶ አልቆለት 13 ሺህ ብር። ቀጣዩን እያት። እቺ መካከለኛ ጥለት ናት። በጣም የሚያምር እይታ ያለች ልብስ ናት። ቆንጆ ናት። እንደዚህ መካከለኛ ጥለት ለምትፈልጉ ነጠላው ይሄን ይመስላል። እቺ ልብስ በፈልጋችሁት ዲዛይን ተሰርቶ አልቆላት 12 ሺህ ብር። ወደ ቀጣዩ ልብስ ሄድ ደግሞ በጣም የሚያምር እይታ ያለው ልብስ ነው። ሻይን ያደርጋል። ቆንጆ ልብስ ነው። ይሄም 5 አርብ ነው። እንደዚህ መካከለኛ ጥለት ለምትፈልጉ ነጠላው ይሄን ይመስላል። ይሄ ልብስ በፈልጋችሁ ዲዛይን ተሰርቶ አልቆለት 17 ሺህ ብር ነው። መነኑ ጽድት ያለ መነን ነው። ወገብ ላይ በፈልጋችሁ ዲዛይን መሰራት ይችላል። በክብ፣ በአራት ማዕዘን፣ በተላላፊ በፈልጋችሁ ዲዛይን መሰራት ይችላል። እንዴት ቆንጆ ልብስ ነው ይሄ ልብስ። በጣም የሚወደድ ልብስ ነው። ሻይን ያደርጋል። ቆንጆ ነው። የተለያየ ከለሮች ገብተውበታል። ነጠላው ይሄን ይመስላል። የሚመስል ነጠላ አለው። ይሄ ልብስ በፈልጋችሁት ከወገብ በላይ ተሰርቶ አልቆለት 23 ሺህ ብር ነው። ሻይን ያደርጋል። ደስ የሚል ከለር አገባብ ነው ያለው። ወደ ቀጣዩ ልብስ ሲሄድ ይህም ቆንጆ ልብስ ነው። በሽመና እንደ ፈርጥ የተቀመጡ ነገሮች አሉ። የሽመና ናቸው። ይሄ ቆንጆ ነው። ይሄ በሽመና የተቀመጡት ነገሮች ለልብሱ ውበት እንዲኖረውታል። 3 ደረጃ ነው። ከፈለጋችሁ አንዱን ደረጃ መቀነስ ይቻላል። ይሄ ከወገብ ላይ በፈልጋችሁ ዲዛይን ተሰርቶ አልቆለት 15 ሺህ ብር። ጣይንያቸው እነዚህ ደግሞ ቀጭን ጥለቶች ናቸው። እንደምታዩት ይሄ አዲስ ዲዛይን ነው። የፈለጋችሁ 4 አርብ 5 አርብ መሰራት ይችላል። ይሄ ደንበኛ ልብስ በትዕዛዝ የተሸመኑ ናቸው። ፒንክ ከለር ነው። ይሄ በወራጅ ቢሰራ በፈልጋችሁ ዲዛይን እናንተ ከወገብ በላይ መርጣችሁ ይሰራላችኋል። የልብስ አልቆለት 13 ሺህ ብር። አዲስ ዲዛይን ናት። ቀጣይ አሳያችኋለሁ። እቺም አዲስ ልብስ ናት። ቆንጆ ናት። ከለሯ እንደምታዩት ቀጭን ናት። ላይታያችሁ ይችላል እንጂ ሻይን ነገር አለው። በአረንጓዴ እዚህ የተዘጋበት በአረንጓዴ ሻይን ነው የተለቀሙት እነዚህ። እቺም በፈልጋችሁ ዲዛይን ተሰርቶ አልቆላት 12 ሺህ ብር። ነጠላው ይሄን ይመስላል። ቆንጆ ነጠላ አላት። ቀጣይን ሳሳያችሁ እቺም ቆንጆ ከለር ናት። እቺም በፈልጋችሁ ዲዛይን ከወገብ በላይ ተሰርቶ አልቆላት 12 ሺህ ብር። ፏያ ልብስ ነው። ቆንጆ ነው። ተላላፊ ነው የተሰራ። ይሄ ተላላፊ ነው። ተላላፊ ይባላል። እጅየው እንደዚህ ሽንሽን ብሎ ተሰርቶላታል። የእጅ ጥልፍ ነው ልብስ ነው። ይሄ በእጅ ጥልፍ ነው የተሰራ። ቆንጆ ነው። ይሄ ልብስ በፈልጋችሁ ዲዛይን ተሰርቶ አልቆለት 25 ሺህ ብር ነው። ትልቅ ነጠላ አለው። ነጠላው እንደምታዩት በጣም ትልቅ ነው። በደንብ ትላበሰዋለች። እንደዚህ ቆንጆ አድርገን ሰርተንላታል። የደንበኛ ልብስ ነው። በጣም ያምራል። ፏ ያለ ነው። እንደዚህ ዘንክትክት ያለ ነው። አረንጓዴነቱ ራሱ ደስ የሚል አረንጓዴ ከለር ነው። ወደ ቀጣዩ ልብስ ሄድላችሁ ደግሞ ወደዚህ። እቺ አዲስ ዲዛይን ናት። እንደምታዩት የአርብል ስራ ነው። ሁሉም ነገር ጥልፍ በጥልፍ ነው። እዚህ ላይ አሁን ፈርጥ ሲተከልበት በጣም የሚያምር ልብስ ነው። ይሄም የደንበኛ ልብስ ነው። አሁን ፋ ብሎ ተሰርቶላታል። መነኑ 3 አይና መነን ነው ይሄ የተጠቀምንላት። ሻፒ ስራ ነው። ከኋላ ጥቅጥቅ ነው። ከዚህ 4 ማዕዘን ስንጥቅ ይባላል። 4 ማዕዘን ቪ ይባላል። እጅየው እንደምታዩት ጥልፍ ነው። እንደዚህ የተሰራላት በጣም የሚያምር ነው። ነጠላው ይሄን ይመስላል። በጣም የሚያምር ነጠላ ነው የተሰራላት። ይሄ ልብስ እንደዚህ ነው አልቆለት 25 ሺህ ብር። ቀጣይ ልብስ እዩት።
ይሄም የደንበኛ ልብስ ነው እንደምታዩት በጣም ነው የሚያምር። እንደዚህ ሲደረግ ጂዮ ተሰኪ ነው። በጣም የሚያምር ከለር አገባብ ነው። እንደዚህም አይነት ከለር ለምትፈልጉ ሻይን ያደርጋል ከለሩ የተጠቀምንላት። ይሄም የጥልፍ ስራ ነው። እንደዚህ ነው አልቆለት ተሰርቶ 23 ሺህ ብር ፈርጥ ገና ይገባበታል። እንደዚህ እጇ እንደዚህ ናት። መካከለኛ ጥልፍ ናት። ቆንጆ ናት። እንደዚህ አይነት ጥልፍ ልብስ ፈልጉ ደግሞ የአርብ ልብስ በጥልፍ እንሰራለን። እኔ በግሩፕ ይለበስ የሚያሳምር ከለር ነው። እናንተ ፈለጋችሁ ከለር ይሄን ጥለት ቀይረሽ ይሄን ልብስ ብትሰሪልን ብትሉ ይሰራላችኋል። በጣም ቆንጆ ነው የተሰራላት። በጣም የሚያምር ልብስ ነው። ቆንጆ ነው። ደንበኞቻችን የዛሬ ያዘጋጀንላቸው ልብሶች እነዚህን ይመስላሉ። በቀጣይ ደግሞ ዲስካውንት የሆኑ ልብሶች እዚህ ጋር እናወጣላቸዋለን። በቀጣይ ቪዲዮ እንገናኝ። ስልክ ቁጥሬ 0943401688 ነው። ፈለጋችሁትን ልብስ ይሄን ስሪልን ብትሉ ሰራላችኋለሁ። ሰላም ቆዩ።